ሰላም እንዴት ናችሁ? ሄሎ ኤቭሪዋን፣ በድጋሚ በአዲስ ቪዲዮ ተገናኝተናል። ዛሬም ከጓደኛዬ ጋር ነኝ። በፓርት 2 ተገናኝተናል። ወደ ባስ ውስጥ እየገባን ጥሩ ጊዜን እያሳለፍን ነው። ዛሬ ከለሩም ትንሽ ጨለምለም ብሏል። የማታ ድባቡን ለማሳየት ስለፈለኩኝ ነው። እሺ እንዴት ነሽ ጓደኛዬ? እንዴት ነሽ? አለሁልሽ። ሰላም ሁሉ ሰላም እየተባባልን እንገኛለን። ያው በባስ ውስጥ ስንጓዝ ብዙ አዳዲስ ሰዎች ይገጥሙናል። እንዲህ ነው እንግዲህ ሙሉ ቁመናችንም ሁሉንም ብሎግ እያስመለከትናችሁ እንገኛለን። እስከ መጨረሻው አብራችን ቆዩ። እናንተም ሲያንገጫግጭ ወደ ላይ ያደርገኛል። እስኪ አንተ መስኮቱን ዝጋ። ወደዛ ግጭት ፍጭት አለ። አድካሚ ጉዞ ነው። ባሱም ቶሎ አይደርስም። ከገባን ወደ 5 ደቂቃ አልፎናል። እና በቃ ሁሌ ቆሞ መሄድ ነው። በቃ ለሰው አክብሮ የሚነሳም ሰው የለም። ሁሉም ሽማግሌ ብቻ ነው። ይህን የመሰለ ፊት ይዘን ሰው ያክብረን። ገርዳሚ የሆነ ህዝብ። እሺ ጓደኛ ቻው ቻው። ጓደኛ ወርዳለች። እንግዲህ እኔ ብቻዬን እየተጓዝኩ ነው መንገዴን ቤት እስክደርስ። ሲደብር ብቻ ደግሞ ሁሉም አይኑን እኔ ላይ ነው የሚጥለው። እሺ በሌላ ቀንም ተገናኝተናል። ዛሬም ደግሞ ከአዳር በኋላ ወደ ስራ ለመሄድ ባስ እየጠበቅኩኝ ይገኛለሁ። ብቻዬን ነኝ ዛሬ። ነገር ግን ከኋላ አንድ ወጣት ነበረ። ዝም ብሎ ይሾፈኛል። አትሾፍ። ባሱም መጣ። አብረን ተከታትለን ገባን ወደ ባስ ውስጥ። እንደተለመደው ቦታችንን ይዘናል። ለብቻ ሲሆን እንግዲህ የምናወራው ሰው የለም። እየተፋተግን መሄድ ነው። ጉዞ የሚለውን ዘፈን ክፈተልኝ እስኪ ሹፌር። እስክደርስ ጭንቅ ብሎኛል። በቃ በብዙ ወጣቶች ተከብቤ ነው እየሄድኩ ያለሁት። ብቻዬን ነኝ። አንድ ሴት ጓደኛም የለም። አድካሚ ጉዞ ነው። በቀደሙ የበለጠ የኛው። ደበረኝ። አይደርስም እንዴ? እንቅልፌ መጣ። ገና ስራ ሳልገባ በጠዋቱ ተወኝ። ኧረ ባስ ወይ አቁም ወይ ንዳው። አድካሚ ነው ጉዞ። ድረስ እኛም ለመድረስ እንግዲህ የተቃረብን እንገኛለን። ነገር ግን በዚህኛው ቪዲዮ ብቻ ስለማያበቃ ጉዞአችን በቀጣዩም በፓርት 3 እንገናኛለን። ቻው።